ማህሌትም በመጨረሻ ንስሐ ገባች። አለምም እስከ መኝታ ክፍሉ መድብል ጋር ብትሄድ መድብልም እባክሽን ተይኝ ከነ ቅድስናዬ ልሙት ብሎ አላት። ሰላም ሰላም የመቅዲ ፋሚሊ ቤተሰቦች እንደምን አላችሁ? ሰላም ክርስቶስ ብስት ይበልላችሁ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ምሳሌ ክፍል 202 ነው። እንግዲህ አለም መድብል እስከ መኝታ ክፍሉ ሄዳ ቁጭ ብላ መድብልዬ ብትለው እሱም መድብልዬ ብሎ ይመልስለታል። አዎ መድብልዬ ብላ ትለዋለች ዳግማ ማለት ነው ብለው እሷም አዎ መድብልዬ ብትለው እሱም ደግሞ እኔ ምልሽ ፍቅር ይዞሽ ያውቃል ብሎ ብላት ነበር ትለዋለች። ነበር ማለት ብሎ ሲጠይቃት አሁንም መልሳ አሁን ግን ፍቅር ይዞኛል ትለዋለች። መድብልም ደግሞ እኔ ምለው የመጀመሪያሽን አታስታውሽም ስላት እሷም ከነ መፈጠሩም ረስቸዋለሁ ትለዋለች። እሱ ደግሞ እኔ ግን ለዘላለም በልቤ ውስጥ ትኖራለች ብሎ ይላታል። መድብልም እንደዛ ባላት ጊዜ እሷ እኮ ሞታለች ትለዋለች። መድብልም መልሶ በስጋ ብትሞትም ከልቤ ውስጥ ግን ሀሳቧ መቼም አይጠፋም ይላታል። እባክሽን እስቲ የማደርገውን ነገር ምከሪኝ፣ እሷን ብቻ ነው ማስበው፣ ሌላ ሰው ማሰብ አልቻልኩም፣ ሌላ ሰውም ወደ ልቤ መግባት አልቻለም ብሎ ይላታል። እሷም ደግሞ እንግዲህ መድብል እንዴት እንደምረሳ እኔ ላሳየክ፣ እኔ ልንገርክ ብላ ተነስታ አንገቱ ስር ትስመዋለች። በሳመችውን ጊዜ በጣም ስለሰቀጠጠው እባክሽን ተነሽና ውጪልኝ እኔ ከነ ክብሬ ልሞት ብሎ ይላታል። እሷም ስለደነገጠች እሺ በቃ ብላ ቤቱን ትታላት ትወጣለች። ብሩክና ቅድስትም ታረቁ። ያስታረቀችውን በዛኛው ክፍል እንዳየነው ምሳሌ ነበረች። ሁለቱንም አይናቸውን አስራ አንድ ላይ አምጥታ እንግዲህ እንድታረቁ አርግታ ሽማግሌ ሆና አስታረቀቻቸው። የልጅ አዋቂ ማለት እንደዚህ ነው። ዛሬ ደግሞ አንድ ላይ ነው ያሉት። እንግዲህ ብሩክ ትለዋለች ወይ ስላት እሷም ለምን አንጋባም እንደገና ትለዋለች። ብሩክም እንዴት አርግተን ልጅስ አንቺ ልጅ አትፈልጊም ወይ ብላት ቅድስቴም አዎ ፈልጋለሁ ብለዋለች። መልሶ እሱም እና ታዲያ እኔ እኮ መውለድ አልችልም እንዴት እንጋባለን ብሎ ይላታል። ብሩኬ ችግር የለውም ፈጣሪ ያውቃል ወይ ሊሰጠን ይችላል ብላ ትለዋለች። እሱም ደግሞ ባለፈው የምታወሪው ልጅ ማን ነው እሱ ብሎ ደግሞ ይጠይቃታል። እሷም ፈገግ ብላ ማን ነው እሱ እያለች ደጋግማ ብትለውም ያ የደወለልሽ ስትለው ሲላት እሷም ደግሞ ብሩኬ ቀናህ እንዴ ብላ ብትለው አይ እውነቱን ለመናገር ከሆነ በጣም ደንግጬ ነበር ብሎ ይላታል። እና ታዲያ ምን ነው ልድረኝ አልነበረም እንዴ ብላ ትለዋለች። የውሸት ስልክ ነበረ እኔ ጭራሹኑ ሰውየውንም አላውቀውም እኮ ብላ ትለዋለች ማለት ነው። ብሩኬም እንግዲህ መልሶ አንድ ነገር ልንገርሽ፣ አሁን እንደውም በትልቁ ሰርጋችንን ከፍ አርግተን ነው የምንጋባው ብሎ ብላት እንግዲህ ቅድስትዬ በደስታ ፍንድቅ ብላለች ማለት ነው። እንግዲህ ዳግም መወለድ ማለት እንደ ማሌት ነው። እንደ ማሌት ስንት ቦታ እንደረገጠች፣ ስንት ቦታ እንደምታረግ፣ ስንት ተንኮል እንደምትሰራ እንግዲህ ይህንን ድራማ የምትከታተሉ ታውቃላችሁ። የኛ የሰዎች መጨረሻ ዞረ ዞረን ቤተ ክርስቲያን ስለሆነ እንግዲህ ዛሬ ወደ ቤተ ክርስቲያን አቀናች። እንግዲህ አምላኳን እየለመነች ነው። ምንም አልቀረኝም አምላኪ ወይ አንተ ብቻ ነህ የቀረኸኝ፣ ስንት ቦታ ደረስኩ ተጉዤ መድረሻ አጣው ብላ እንግዲህ አምላካን ይቅርታ ትጠይቃለች። እንግዲህ ይቅርታ የሚያደርግ አምላክ፣ ሁሌም ይቅርታ ማልቅበት አምላክ ለሁላችንም ይቅርታ ያደርግልን ያንዳንዳችን ማለት ነው። እንግዲህ ማሌትንም ይቅር ይላታል። እንደ ፍቃዱ ነው እሱ። ልቧ ብዙ ቢጓዝም ዞራ በአምላኳ ስር ስለተገኘች እንግዲህ ወደ ቤተ ክርስቲያን ተመለሰች። ያንን ሁሉ ተንኮል ትታ ማለት ነው።
እንግዲህ ምሳሌ በጧት ተነስታ እቤቱን ጸዳ ጸዳ ታረጋለች። ቅድስት ስትመጣ ምን እየሰራች ነው? ቤት እያጸዳች ነው ወይ ትላታለች። አዎ ቅድስትዬ ትላታለች። ቅድስትዬ ከብሩክ ስለታረቀች በጣም ደስ ብሏታል። መታም እቅፍ አርግታ ሳም ታረጋታለች ማለት ነው። እስቲ ቅድስትዬ በይን ስትላት እንደዛ ትላታለች። ምን ነው ዛሬ ቁርስሽን እኔ ነኝ እንዴ ትላታለች ቅድስት ምሳሌ። አዎ የኔ ቆንጆ ምን ልስራልሽ ስትላት፣ ቆይ ምን አርግችልሽ ነው ስትላት፣ አንቺ እኮ ከብሩክ አስታረቅሽኝ፣ ታረኩት እኮ ብሩክን ትላታለች። እንግዲህ ከሰማይ ውሃ ከጎንደር ጤፍ አዲስ አበባ አምጥተሽ አስፈጭተሽ ፍርፍር ስሪልኝ ብትላት፣ ቅድስትዬም ደግሞ ጤፉ ከጎንደር ነው የመጣው ውሃም ከሰማይ ነው የወረደው የተፈጨውም አዲስ አበባ ነው፣ እቤታችን ያለውን እንጀራ እሰራልሻለሁ ብላ እንግዲህ ወደ ስራዋ ልትገባ ነው ማለት ነው። ዳጣዬም ከመድብል ጋር ቁጭ ብላ እንግዲህ መድብል የለክም እንዴ ትለዋለች። ግራ ታጋባዋለች። የለክም እንዴ ስትለው ዳጣ ምነው ጎንሽ እኮ ነኝ አለው ይላታል። እሱን አላልኩም የለክም እንዴ ትለዋለች አለችውና፣ አረ ዳጣ ግልጽ አድርግልኝ ስላት፣ ፍቅረኛ የምታገባው ነገር የለህም እንዴ ትለዋለች። እሱም ላገባ ነው በቅርቡ ስል፣ ወይኔ አለምን እንዳይሆን የምታገባው ብላ አቃወጠችው ማለት ነው። እንግዲህ አንቺስ መቼ ነው የምታገቢው ስላት፣ በቅርቡ አገባለው አለችው። ቀማሻት አደለ ስላት፣ እባክህን መድብል እንደዚያ አትበለኝ ይከፋኛል አለችው ማለት ነው። እሱም ደግሞ ትወጂዋለሽ ባላት ጊዜ አዎ እወደዋለሁ፣ ነገር ግን ኤቢም ደግሞ የሆነ ልጅ አምጥታ ፍቅረኛዬ ነው አገባዋለሁ ብላ ለቤተሰብ አስተዋውቃለች። እኔ ግን በፍጹም ደስ አላለኝም አለችው። እሱም ደግሞ ፍቅር ዓይን ያውራል እንደሚባለው እውነት ነው፣ ካልሆነ ለእሷ የሚሆን ሰው ካልሆነ እንዳታገባው ብላ ይላታል። እሷም እስቲ እናያለን ወደፊት ምን እንደሚሆን ብላ እንግዲህ መልሳለታለች። የተሰማልኝ ማሌት አሳዘነችኝ፣ ማሌት አሳዘነችኝ። ለምን እንደሆነ አላውቅም። ማሌትም ከቤተ ክርስቲያን ትመጣለች፣ ስዕል አድኖ ገዝታ ትመጣለች። ስትመጣ ብሩክን ከቤት ሲወጣና ወደ መንገድ ሲያቀና ታየዋለች። ደንግጣ ቆመች። ቶሎ ቶሎ እየተራመደች እሷም አለፈችው። ባለፈችው ጊዜም ማሌት አላት። ከዛም ቆመች። ብሩክ ይቅርታ ብላ ብትለውም ፈጣሪ ይቅር ብሎሻል ወይ ከየት ነው የምትመጪው ብሎ ይላታል። ከቤተ ክርስቲያን ነው የምመጣው፣ ከቤተ ክርስቲያን ነው የምትመጪው እና ፈጣሪ ይቅር ብሎሻል ብሎ ይላታል። ብሩክ እንደዚህ ማለት አልነበረበትም። ፈጣሪ ልብ የሚያይ እንጂ እንደ ሰውን የሚገምት አይደለም እና ማለት ነው። ፈጣሪ ይቅር አለሽ ወይ ብላት፣ አላውቅም ብላ ትለዋለች። እሱን ግን ይቅርታ ብሩክ ይቅርታ ትለዋለች። ፈጣሪ ይቅር ያለሽ ቀን እኔም ይቅርታ አደርግልሻለሁ ብሏት እንግዲህ ለዛሬ ነው እንጂ ነገ ሲሻልሽ ወደ ማንነትሽ እንደምትመለሽ እርግጠኛ ነኝ ብላትም፣ ካሁን በኋላም ከብሩኬ በቃኝ አልመለስም ብላ እንግዲህ ልቧ የተሰበረ ማሌት ወደፊት ታቀናለች። እሱም ከሄደ በኋላ ብሩኬ ትለዋለች። መለስ ብሎ ሲያያት ባክን ለቁርስ መብያ የለኝምና ለቁርስ የሚሆን ስጠኝ ብላ ብትለው፣ እሱም ደግሞ ያለውን እንግዲህ አውጥቶ ሰጥቷታል። እሱም ወደ መንገዱ እሷም ደግሞ ወደ መንገዷ አቀናች ማለት ነው። እንግዲህ ሰዎች ክፉ ስንሆን ማለት ነው በእውነት አንድ ቀን መውደቂያችን አያምርም። መልካምነት ለራስ እስከሆነ ድረስ መልካም ሰርተን መጨረሻችንን ብናሳምር ጥሩ ነው። አንዳንዴ ድራማዎች ስናይ ጥሩ ነገርም ክፉ ነገርንም እንማርበታለን። ቅድስትዬም በክችን እያለች ብሩክ እሷ ጋር ይሄዳል። ቅድስት ሁሌም ማንነትሽ የማይቀየረው ለምንድን ነው ስላት፣ ቅድስትም ተቀድሼ ነዋ ከመጀመሪያው ትለዋለች። እሱም ደግሞ መልሱ ዛሬ እኮ ማሌትን አገኘዋት ከቤተ ክርስቲያን ስትመለስ ቢላት፣ ቅድስት ደንግጣ ውይ ወደ ቤተ ክርስቲያን እንደው እግዚአብሔር ይቅር ይበላት ብላ ትላለች። ብሩክም አዎ እግዚአብሔር ይቅር ይበላት ብሎ እንግዲህ ብሩኬ አይመስለኝም ከዚህ ስታገግም ወደ ቀድሞዋ ትመለሳለች ብሎ ይላታል። እሷም ደግሞ ብሩኬ እሷ ደህና ሰው ብትሆን እንደ ድሮ ብትሆን ይቅርታ አታረግላትም ወይ ብላ ብትለው፣ እኔ ይቅር እምላት አይመስለኝም። እውነት ውልቅ ብላ ከህይወቴ ከወጣች ላረግላት እችላለሁኝ፣ ግን በህይወቴ ውስጥ ከቆየች
አላረግላትም። እሷ ስንት ነገር በድላኛለች፣ እኔ መቼም አልረሳም። ምናልባት ሞታ ከ7 ዓመት እንኳን በኋላ አልረሳውም እሷ ያደረገችን ብሎ ይላል። እንግዲህ የማሌት ክፋት ከእስከ ጥግ ነው። እኔ መቼም ቢሆን ከጭንቅላቴ ውስጥ አይወጣም የእሷ ክፋት ብሎ እንግዲህ ይመልስላታል። ቅድስትዬም ደግሞ ብሩክ ይቅርታ እኮ መልካምነት ነው፣ ይቅርታ ልብ እኮ ጥሩ ነው ብላ እንግዲህ እየመከረችው ነው ማለት ነው። ብሩኬም እንግዲህ እኔ ቅድስት ወድሻለሁ፣ በጣም ነው የምወድሽ፣ ደግሞ ልጅ እንዲሰጠን ፈጣሪን እንለምናለን ብሎ ይላታል ማለት ነው። እሷም ቅድስት ደግሞ አዎ ብሩክዬ፣ ልጅ እኮ የሚሰጠው ፈጣሪ ነው፣ የፈጣሪ ስጦታ ነው፣ ለዛ እንወልዳለን፣ ምንም አትጨነቅ ብላ ትለዋለች እንግዲህ እሱም ደግሞ እሺ የኔ ውድ፣ የኔ አበባ፣ የኔ ጀግና ብሎ እንግዲህ ያወድሳታል። እውነትም ቅድስትዬ ጀግና የምትባል ናት፣ ጎበዝ ሴት ናት። እንግዲህ ሴቶቻችን እንደ ቅድስት ብሩኬም እንግዲህ ቅድስዬን ካወደሳት በኋላ ቅድስት ምንድን ነው ዛሬ ውድሳ በዛብኝ እንዳልፈነዳብህ እያለችው እንግዲህ ብሩክዬ መልስራለህ ትለዋለች። አንቺ የወደድሽው ደስ ያለሽ የወደድሽው ይመቸኛል ስላት ማለት ነው። እኔ እንግዲህ የምወደው አለምን ወዳታለሁ አንተም ውደዳት ብላ ትለዋለች። ብሩኬም ደግሞ አለምን በፍጹም ልወዳት አልችልም፣ እኔ አንቺ ለአንቺ ብዬ ነው እዚህ ቤት ራሱ እንድትቆይ ያደረግኳት፣ መቼም ልወዳት አልችልም፣ የእሷ ክፋት እስከ ጥግ ነው፣ ይሄን ክፋቷን ካልተወቹ አለምን መቼም ቢሆን ልወዳት አልችልም፣ አታስጨንቅኝ ብሎ እንግዲህ ብሩክ ለቅድስት ይመልስላታል። ቅድስትም እንግዲህ ብሩክዬን እኮ ወዳታለሁ ብትለው እሷ በጣም ክፉ ናት፣ ይሄንን ጸባዩን ካልተወች እኔ ደግሞ መቼም ልወዳት አልችልም ብሎ መለሰላት። እንግዲህ እስኪ ለማሌት ቤተሰብ አንዴ እግዚአብሔር ይመስገን አሜን እያላችሁ እግዚአብሔርን አመስግኑላት። እሷም እንግዲህ የመድኃኒዓለምን ስዕል አድኖ ገዝታ መታ ነበር። ሻማ አብርታ ቁጭ ብላ እንግዲህ አምላኪ ወይ በቃሽ በለኝ፣ በቃኝ ካሁን በኋላ እኔ ግን ሳስብ ደስታን በገንዘብ ስር የማገኝ ይመስለኝ ነበር፣ ደስታን በወንጀል ውስጥ የማገኝ ይመስለኝ ነበር። ዛሬ ግን ለመጨረሻ ጊዜ ውስጤ ደስ አለው፣ አንተ ብቻ ነህ ደስታዬ ብላ እንግዲህ አምላኳን እያመሰገነች ነው። እስከ መጨረሻውም ልቧን ይመልሳት ብለን እንግዲህ እኛም አምላካችንን እንጠይቅላታለን። ሰው ዞሮ ዞሮ መገኛው እግዚአብሔር ቤት ስለሆነ እንግዲህ እግዚአብሔር አምላክ ያስባት ማሌትን የእውነት ይመስለኛል። በነገራችን ላይ እዚህ ጋ ተሰብራ ስላለች ማለት ነው የሆነ ልብ ትነካለች። አዎ ከብዙ ነገር መልሰኝ ጌታ ሆይ፣ ከብዙ ነገር ጠብቀኝ፣ ካሁን በኋላ እነ ካሌብ እጅ እንዳልገባ አንተ እርዳኝ ብላ እንግዲህ አምላኳን ትማጸናለች ማለት እስከ ጥግ ማለት ነው። ብሩክ እና መድብልም ቁጭ ብሎ አብረው እያወሩ እንግዲህ ሁለት ሰው የሚያፈቅር ልብ ይዘግ ይለዋል ማለት ነው ብሩክን መድብል። እሱም ደግሞ እኔ ስሽ ላፍቅር አንተም አለካደል አፈር ውስጥ እያፈቀርክ የምንኖረው መድብል እኛንን እንጂ ወደዛ የምንሄደው እነሱ ወደ እኛ አይመጡም፣ ከእንግዲህ በኋላ ያችን ልጅ መርሳት አለብህ ብሎ ብሩክ ወንድሜ ካሁን በኋላ እንደዚህ እንዳትለኝ እቀየመሃለሁ ብሎ ይለዋል እንግዲህ እሱም ደግሞ ስለ ሰርጋችሁ ስለሆነ ነገር አውርቶት እንግዲህ ከአለም ጋር መቀራረባችሁ ደስ አላለኝም ብለው እኔ እኮ መቀርባት ያው ስለምታሳዝነኝ ነው ብሎ ይላታል ማለት ነው። ማሌትም ለእፍራታ ትደውላለች። ማሌት ለምን ደወልሽ ብላ ትላታለች። መደወል ያስጨነቀሽ እንዲህ ብትላት፣ አዎ አንቺ ጥሩ ነገር ይዘሽ አትመጪም፣ ችግር ብቻ ነው ይዘሽ የምትመጪው ብላታለች። እሷም ደግሞ አይ አትፍሪ፣ አሁን ላይ ችግር የለም ብላ ትላታለች ማለት ነው። ዛሬ ምን ሆነሽ ነው እንደዚህ ደስተኛ የሆንሽው ትላታለች። አይ በልቼ ነው ምግብ አግኝቼ ትላታለች ማለት ነው። እሷም ደግሞ እንዴ እውነት ርቦሻል ወይ ማለት ትላታለች። አዎ ርቦኛል፣ ዛሬ ራሱ ብሩክ ነው የሰጠኝ ብትላት፣ ብሩክ የምሳሌ አባት ብትላት፣ አዎ
እንደው አንቺን ብሎ ሳይሆን እግዚአብሔርን ብሎ ነው የሰጠሽ ከሰጠሽም ብላ እያለቻት እንግዲህ ሌላ ጥያቄም እየጠየቀቻት የማሌት በር ይንኳኳል። እሷም ደግሞ ደንግጣ እንግዲህ እስቲ እፍራታ ቆይ በር እየተንኳኳ ነው ልደውልልሽ ብላ እንግዲህ ስልኳን አቋረጠች ማለት ነው። ቤተሰብ የዛሬ ድራማችን እዚህ ላይ ተቋርጧል። ቀጣይ እንግዲህ የማሌት በር ለምን ተንኳኳ፣ ማን መጣ፣ ምን ሊያደርጓት ነው የሚለውን ነገር አብረን የምናየው ይሆናል። ቪዲዮዬን ሰብስክራይብ፣ ላይክ፣ ኮመንት